ዛሬ ካለንበት 1900 ዓመት በፊት የመጀመሪያው ክፍለ ዘመን አጋማሽ የራስ ቅል ስፍራ ላይ ተገናኝተናል። በኢትዮጵያውያን አባባል አርብ አርብ ይሸበራል ኢየሩሳሌም የተባለለትን ቀራንዮን እናስታውሳለን። ወዳጆቼ ዓለም ካየቻቸው ግርምቶች ሁሉ አንዱ ይህ ነው። ሰው የሚገድለውን አካል መልሶ ሲወድድ ማየት ያስገርማል። ዛሬ የምናወጋው ስለ አንድ ሮማዊ ወታደር ነው። የስሙ ትርጉምም ጦረኛ ማለት ነው። እሱም ለንጊኖስ ይባላል። አለቆቹ ያዘዙትን ሁሉ የሚፈጽም፣ እጆቹ ደም የለመዱ፣ ልቡ ለጦርነት የጠጠረ ወታደር። ነገር ግን በዚያች የዓለም መድኃኒት በተሰቀለባት ዕለት የዚህ ሰው ሕይወት ለዘላለም ተቀየረ። ከአጥፊነት ወደ ለባዊነት፣ ከወጊያዊነት ወደ ምስክርነት የተሸጋገረበትን ያንን ድንቅ ታሪክ አብረን እንቃኛለን። ዕለቱ አርብ መጋቢት 27 ቀኑ ጨልሟል። አርብ የሰውን ልጅ በመልኩ የፈጠረበት ነው። በእጆቹ የፈጠራቸው ሰዎች በተፈጠሩበት ቀን የፈጠራቸውን በመስቀል ላይ ሰቀሉት። ፀሐይ ብርሃኗን ከልክላለች፣ ምድር ትንቀጠቀጣለች። በዚያ አስፈሪ ሰዓት በመስቀሉ ላይ ከቆሙት ወታደሮች አንዱ ለንጊኖስ ነበር። እርሱ የሮማውያን መቶ አለቃ ነው። ትእዛዝን የመፈጸም ግዴታ አለበት። ጌታችን በመስቀል ላይ ሆኖ ተፈጸመ ባለ ጊዜ ለንጊኖስ አንድ ነገር አደረገ። የያዘውን ስለታም ጦር አነሳና ወደ ጌታ ጎን ሰደደው። ያ ጦር የፈጠረውን አካል ወጋው። በዚያን ጊዜ ግን የሆነው ነገር ለንጊኖስ ፈጽሞ ያልጠበቀው ነበረ። ከጎኑ ደምና ውሃ ፈሰሰ። ቀደም ብሎም ለንጊኖስ ዓይኑ ላይ ችግር ነበረበት። ያ ከጌታ ጎን የፈሰሰው ቅዱስ ደም በዓይኑ ላይ ሲረጭ ድንገት ዓይኑ በራለት። ሥጋዊ ዓይኑ ብቻ አይደለም የበራው፣ የልቡ ዓይንም አብሮ በራ። ያኔ ለንጊኖስ በታላቅ ድምፅ ጮኸ፣ በእውነት ይህ የእግዚአብሔር ልጅ ነው አለ። ከዚያች ቅጽበት ጀምሮ ለንጊኖስ ያ የድሮ ወታደር አልነበረም። የጦር ልብሱን አወለቀ፣ የዓለምን ክብርና ማዕረግ ናቀ። ያ ጌታን የወጋበት ጦር የሕይወቱን አቅጣጫ ቀየረው። ሮማውያን ነገረ ሰሪዎች ለንጊኖስን ክርስቶስ አልተነሳም ብለህ መስክር አሉት። ጉቦ ሊሰጡት ሊደልሉት ሞከሩ። እርሱ ግን እንዲህ አለ፣ እንዴት አይቼ እክዳለሁ? እንዴትስ የነካሁትን ክብር የለም እላለሁ አላቸው። ለንጊኖስ ወታደሩነቱን ትቶ ወደ ቀደመ ሀገሩ ወደ ቆጵዶቅያ ሄደ። በዚያም ስለ ክርስቶስ ትንሣኤ፣ ስለ መስቀሉ ፍቅር፣ ስለ ፈሰሰው ደም ማስተማር ጀመረ። ትላንት ጌታን የሰቀሉትን ሰዎች የታዘዘው ወታደር ዛሬ የጌታ ምስክር ሆነ። ነገር ግን ሮማውያን ዝም አላሉትም። ንጉሡ ጲላጦስ ለንጊኖስን እንዲገድሉት ወታደሮችን ላከ። ለንጊኖስ ግን አልሸሸም። እንዲያውም ሊገድሉት የመጡትን ወታደሮች በቤቱ አስተናገዳቸው። እግራቸውን አጠበ፣ መገባቸው። የምትፈልጉት ለንጊኖስ እኔ ነኝ አላቸው። ወታደሮቹም ደነገጡ። እንዲህ ያለ ድፍረት እና ሞትን መናቅ፣ እንዲህ ያለ ፍቅር ከየት መጣ? ሊገድሉትም አልፈለጉም ነበር። እርሱ ግን ሰማዕት ሆኜ ወደ ጌታዬ መሄድ ፈልጋለሁና ስራችሁን ፈጽሙ አላቸው። በመጨረሻም አንገቱን ለሰይፍ ሰጠ። በወጋው እጁ ምስክርነቱን አተመ። ደሙን ለክርስቶስ አፈሰሰ። ዛሬ ቤተ ክርስቲያናችን ጥቅምት 23 ቀን የዚህን ታላቅ ሰማዕት ዕረፍት በታላቅ ክብር ታስባለች።
ወዳጆቼ የለንጊኖስ ታሪክ የተስፋ ታሪክ ነው። እኔ በድያለሁ፣ ጌታ አዝኖብኛል፣ እኔ ኃጢአተኛ ነኝ ብለን ለምናስብ ሰዎች የፈጠረውን አምላክ የወጋው ለንጊኖስ ይቅርታ ካገኘ በደሙ ከታጠበና ቅዱስ ከተባለ ለእኔና ለእናንተ የማይሆንበት ምን ምክንያት አለ? ለንጊኖስ ጦሩን ጥሎ መስቀሉን እንደያዘ እኛም ክፋታችንን ጥለን ወደ ፍቅር እንመለስ። ዛሬም የጌታ ጎን ለይቅርታ ክፍት ነው። የዛሬው ዝግጅት በዚህ አበቃ። ተሰናበትን።